ሮሲ ፈትን ትኖር በሰው አጋሽዋ ምንድነው አዲስ ነው እዚህ አካባቢ ነው አረ ገና ነው ከደሴ መጥቼ ነውና እዚህ ቲክቶክ ነገር እየሰራው ጓደኛ ጋር መጥቼ እዚህ ሰፈር አይ ፊትህ ምንም ደስ አይልም ያንተም እኮ ደስ አይልም ደማ ፈን ይከፍታል መታወቂያው ታ አንተን ነው አረ ጋሽዋ መታወቂያ የለኝም አረ ገና አዲስ ነኝ ጭራሽ መታወቂያ ሳትይዝ ነው የምትንቀሳቀሰው አረ አወጣለሁ እኮ በቅርብ ገና አዲስ ነው ትናንት ነው የመጣሁት ጋሽዋ ምን ማለት ነው እስካሁን ሳትይዝ አወጣለሁ ጋሼ ነፍስ ማር ያዙ ነፍስ ማር አምጣው እስኪ አንተ ይበቃኛል ቆይ ለነገሩ እቤትም አንድ ለሰው አይጠፋም ምንድነው ፈርፈሮ ልበሉ ነው ጋሼ እንጀራ አልጋገሩም እንዴ ቤት ነፍሴ ማር እኮ ነው እንኳን ሞተ ነው እንዴ እንኳን ይሄንን ምን ለዛ እንጀራ ጋግሩበት እሺ ጥንቅላም ሽማግሌ ሰላም ታኩር እናት አለች እንዴ አለች እናቴ ስትልሽ አንድ እንጀራና ወጥ ካለ ትንሽ ላኪልኝ ነገ ይዤልሽ እመጣለሁ ወጥ እናንተ ግን አይደብራችሁም ምን ኢትዮጵያዊነት እኮ መልካምነት ብዬ ነው አይደለም መልካምነት ሌላ ነገር ነው ፋዘር ባለፈው ሱሪ ወሰደ ከባት እናተ የድርብር የቅሬብር አይቀራት ቀሚስ ምናምን ሁሉ መውሰድ ጀምራለች አሁን ደግሞ ወይ ግቡና አብረን እንኑር ኑ ግቡ ይሄ በቃ ካን ሰብስበናና ኑ ግቡ ኢትዮጵያዊነት መልካምነት እኮ ብዬ ነው ይሄ መልካምነት ይላል እንዴ ሰላም ሰላም እናት አለች እናቴ ስትልሽ ቃና እያየሁ ሆኜ ነው ከበዓል የተረፈ ቡቅሪና ዳቦ ካለ ላኪልኝ ታዲያ ባዶ እጅ ነው እንዴ የምትመጣው በምን ይዘው ልትሄዱ አይ መረሩ ካረጋገጡ ይዤ መጣሁ እዚች ጋር አርጉልኝ ትልቁ ሮቶ ሊጥ ይዞ ነው አላነሰችም እና እናቴ እኮ ናት የሰጠችኝ ምን እሺ ጸበላላችሁ እዚህ ብትጠሯቸው እኮ እኛ መውጣት እንችል ነበር መጣላት እኮ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ እየወጣችሁ የምትመጡት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ ቁም እንዳታ ትበላሻል ኧረ ጭራሽ ላይፍ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይደርስም የእውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ ጠምዳት አርሰባችኋለሁ ይሄ ነው እንደሚይዘው ጭራሽ ሽጉጥ እሷል በዚህ ኑሮ ውድነት እንኳን ታፍሺ እንደውም ከቃል ይያለው በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባመስ ሽንኩርት አንተ ይመረው ይጤዋ ይችለቅለቅ አርጋትና ነኝ ወራንዱ ጌታዬ እንደው ምናውን ይሻለኝ እንደው ምናውን ይሻለኝ ባባትየው በልጅየው ኤምኤንዴል የውጭ ሀገር ስራ ስምሪት አገልግሎት ወደ ዱባይና ሳውዲ አረቢያ በህጋዊ መንገድ ያለ ምንም ወጪ በ20 ቀናት ብቻ የ2 ዓመት የካምፓኒ ቪዛ ሲዞ ጥሩ በሚባል ደሞዝ ያስቀጥራል። እንዴት ደስ ይላል! እቃውን የሚጠሙት ይሄንንም ይልበሱት መረኝ እንዴ ጌጤ ምን ነው በሰላም ወዴት እየሄድሽ ነው? ተጫወተብኝ አባትና ልጅ እንደው አላከልኩልኝ እንዴ እና አሁን ወዴት እየሄድሽ ነው? ኧረ ኤምኤንዴን ሰምቻለሁ እነሱ ጋር ሄጄ ልመዘገብ ረኒየው መዳረኒ ሀብታም አይቆየቁም እንዴ ይከተለኝማ 3 ዱለት ነው የምሰራው ሀብታም ልጅ መስየው ነው መሰለኝ ቀበሌ ቤት ታውቂ አልሰጠውም ያለውን ሰው መስየው ነው መሰለኝ ሊገለኝ ነው እኔ እኮ ብቻዬን ላናግረው ነበር ግን ፈራሁኝ ህዝብ ነው ሰውየው ድረሱልኝ የፈጠነ ለዚህ ቀን ካልብላችሁ ምን ታደርጉልኛላችሁ መጣው በቃ ሰው ነው ይዘር መጣን በለው ወንድማችን ያልሆኑ መጥኝቼ መጣችሁልኝ ለአንድ ብርቱ ሁለት ከንቱ ነው ግቡት ናግቦ ይሄ ጅብ ጥላ ሄራችሁ እኔስ ብቸኛ ነኝ እኔስ ወይኔ አረግሬን በልጠኝ መሬቱን እኩል ያዝልህ አንተ ፍየሎቹን እኩል ያዝልህ አንተ ወይ ቀደምከኝ አንተ ለቅሶ የገብስ እንጀራ አንድ ቀን ሳይበላ እንዴት ተጀነነ ሞት ለከዲጋፋው ብዬ ነው ወይኔ
እንኳን ሞቱ አንተ እንኳን ሞቱ ምን ነው ዘገየ ማማ በቁም እንኳን ልትሆነ ያቆም ካንተ ልትሆነ ያቆም እኮ ለራሱም አልበላ አንቺ እንደዛ አስተፋሪ ላይ ምግብ ማለልሽ እንዴ በላች አንቺ ያሙሻል ተውሽም አቤት እንቅጥቅጥ አስነካሽ አቤት አወራረድ እኔ ስሙ ሆኖ ለራስ ጠፋኝ አንቺ መሀል ላይ ግን ስተሽ ነበር እንኳን ሞቱ በላች ተሳጣሽ እንኳን መሀል ላይ እንዴት እስከስታወርሽ እኔ ሰላም አልሽ በለጡ እንዴት ዋልክ ልጄ እናቴ ስትልሽ ልጄ እንቁላል ፍርፍርሳች የትምህርት ቤት ረፍዶበት ሱቅ ሲሄድ ማብራቴ ነው ዳቦ አልጋገርም ብለው መለሱት እና እንጀራ ላኪለት ጠዋት ስለመጋገር መልስልሻለሁ ቶሎ በይ በለሽልሽ ወይ አስናቁ እንደው ጋገር ያለው ብላ ነው እንደው እስኪ ልይልና ያለው አንቺ በለጡ በል እንካ ልጄ ውሰድላት ይሄው ይሄ ነው ያለው በልልኝ እኮ አይደለም እናቴ ያለችኝ እንጀራ ነው አይደለም እኮ ይኸው በመስኮት ትንሽ ፀሐይ መታር ጎደርቆ ነው እንጂ አሪፍ ነው እትዬ እንጀራ ተጋገሩ በኋላ ፍሪጅ ነው እንደሚያደርጉት እንዳለ እንደዚህ ደርቆ ያጼ ቴዎድሮስን ጋሻ መስሎ ልበላው ነው ልቆረጥመው ምንድነው የምትለው ይሄው እንጀራ አይደለ ያልከው ጭራሽ ደግሞ ጥጋበኛ ነው ሲክስ ፓክ አለው እንጀራው እንዴ ይሄ ለነገሩ አባቴ ራይድ ስለሆነ የሚሰራው ስኳርት ጎማ ያደርገዋል እንጂ እኔ ይሄን መከላከያ ለይደኔ ትምህርት ቤት እኮ ነው የሚሄደው ትይ እኮ ካልፈለክ አምጣው እንጀራ አልካ አይደለ እንጀራ ተብለህ ተላክና አንጣው ካልፈለክ አይ እኔ እኮ እንትን ጋሽ ተባልኩም እንጀራ ነው የተባልኩት ይሄንን ቤት ወቅተው እንትን የእንጀራ ቡና ያፍሉበት ምን ይላል ሂርካዝ ዛሬማ መዝረፍ አለብኝ ሰውዬው ጠጅ ቤት መሰለህ እንደ ዘው ብለህ የምትገባው ሴትዮ የመረረኝ ሰው ነኝ ያለሽን ብሰጥኝ ይቻላል እኛም መሮናል ሱካር ቀመንበና አንተም ሱካር ቃምበት ሴትዮ ቤት መኖር አልፈለግሽም እንዴ አለመተዋወቅ ባይሆን አንተ ባይሆን መኖር አልፈለክም መሰለኝ ይቅርቦት ማዘር ምንድነው ማዬ ዝም ብሎ ነው ልጅ ግባ በቃ አንተ አታስፈልግም ራሴ በቃለሁ በኋላ ሬሳ ታነሳለህ አንተ ሰውዬ በክብር ብትወጣ ይሻልካል ነው ኃይል ልጠቀም ተጠቀሙ ምን ሊያመጡ አይ አለመተዋወቅ እንደ ደምሩ በሰላምታ ልጀምረው ምንድን ያስከው ነገር ብቻ ለብቻ አይሻልም አፎትን በጣም ከፈቱ የኔ ልጅ ሬሳ እኔ ሳይሆን አይቀርም ጉዶኛ አለው እኔ ከስር ያለው ስራ መስራት ፈልጋለሁ ብድር የሚያበድረኝም የለም ምንም አታገኝና አንድ ሁለት አሉ አልል ምንድነው ደግሞ ሁለታው ገንዘብ የምትቆጥብበትም ገንዘብ የምትበደርበትም ሁሉ ጋር ይሄዳለሁ ያ ሁሉ እሱ ደግሞ ሰላም ጤና ይስጥልኝ ከስታቶች አክም ቤት ነበር የምንመጣው እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር ምን እባክህ እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው ኦኬ አይበላም ምግብ አይበላም በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታል እሺ እንካ እስቲ አቦ ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ነው ይወር ደግሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄንን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ ቦታ የላችሁም ውሻ አድርጋችሁ አርጉኝ እናከሳለሁ ሽንቴን በሰዓቱ ወጥቼ እሸናለሁ ተልኮ ለራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት አንጻር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ የሆነ ነገር ማርጉልኝ እንዴ ኧረ አንተ ትቀልዳለህ ኧረ ምን ሆነህ ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ አንዴ ያዝልኝ በዚህ ጋሺ ምን ተወጣ ነው መርመሪያ እንጀራ አለኝ እኔ ስራ ወረ ሆነ ጋሺ በእናታችሁ ጾም ለራሱ ጾም ያላለ ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰጡ እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ተባበሩ አንቺ ወዴት ነው የምትሄደው ውሻችንን ከመው እንጂ ታሟል እኮ አትይው ጋሺ ራሴ ልከነበር መጀመሪያ እንትን የለም እንዴ ደም የለም በደም ደመቅ አድርግልኝ እኔ በጉሬ ልታጠፋበት ነው እንዴ ብራዘር እኔ አንተ እኔ አክሱምና ላሊበላን በወቅር ይሻለኛል ምንድነው መሰለህ ጀርባዬ ላይ ያለው ንቅሳት አይተሽዋል ሁለት ቆጣሪ መልሶ መብራት ልጅ ነው የተነቀስኩት አሁን በትወደደው እስኪ ሌላ ነገር ካለ እንትን ለዚህ ሞክርልሽ በቃ ምንድነው እንደዚህ እንትን ምትል አንቺ አታስቂኝ በክላሽ ሞክሪው ክላሽ የለሽም እኔ ሰውነት እኔ ምንም እኮ ነው ማለት ነው እንጂ እኮ ስላልገባሽ ነው ባለፈው እዛ ጠፍሎ ቡንቶ ስር ሁለቱ ሞቶ የተገኙት እኔ ነኝ የገደልኳቸው ጓደኛሞች እኔ ነኝ የገደልኳቸው እና ይሄን ሰሞን ደምደም ሸቶኛል ምግልው ሰው ፈልጋለሁ እዛ ሰቆቃውን አታናግሪም እንደ ሄደሽ ወንድኩ ሰቆቃው ማን ነው ሰቆቃው ታች ሰፈር ነው ምን እያለ ነው ኧረ አዲስ ገቢ ነው ዘግቶት የለ እንዴ ሟች ነው አዲስ ነው ይሄ እጅ ማለት ነው በቤት እንግዳ ሲመጣ ፍራሹ የጠጥበባቸው እኔ ጡንቻ ላይ ነው የሚያርፉት ይገርምሻል እና አቁላልቹን ምጣ ነስ ከአባባ እዚህ ሰፈር ሰቆቃው ይባላል እንዴ ያፈላ የትኛው ነው ቦስ የሚባል ኧረ አላውቅም በቃ ሂዳ ብራዘር እንዴ አባዬ እዚህ ሰፈር ነሽ እንዴ ብራዘር ሰፈር ነሽ
ሰቆቃው የሚባለው የቱ ጋር ነው ያለው? ላሸው ልፈትገው ፈልጌ ሰቆቃው የት ነው ያለው? ልፈትገው? አዎ እኔ ነኝ ሰቆቃው። አንተ ነህ እንዴ? እንደው ብታይ ጥሩ እህታለች ቆንጅዬ እና ያ ሂደህ ሰቆቃውን ስልክ የለው መሰለኝ አይቴል ኤስ24 ስልክ ኔትወርኩ አሪፍ ነው 256 ጂቢ በ16 ራም እናውራ እንጀናጀን ብላለች። ከበሩም አሪፍ ነው ብላለች። ስልኩ አሪፍ ነው። ስልኩ አሪፍ ነው። ስልኩ አሪፍ ነው።